እንደማንኛውም ሰው በልጅነት እድሜህ አድገህ ተምረህ ሰርተህ የሆነ ቢዝነስ ነገር ኖሮህ ቤተሰቦችን መቀየር፣ የራስን ህይወት መቀየር፣ ጓደኞችን ማገዝ፣ ከዛም አልፎ ደግሞ አገርህን የመርዳት የተቸገሩ ሰዎችን የመርዳት ዓላማ ነበረ። ግን ምርጡ የህይወት ዘመን ያልፍና እድሜህ አስራዎቹና የሃያዎቹ መጀመሪያ አካባቢ ስትገባ ይህ የልጅነት ሐሳብ በማታውቀው የህይወት አጋጣሚ ይጠፋል። የሆነ ጊዜ ላይ ሐሳቦችን ማሰብ ስትጀምር ሌላ ኢንቫይሮንመንታል ፋክተሮች ወደ አንተ ሲመጡ ማደግ ልቦናህን ሲይዘው የተለያዩ ነገሮች ፋክተር ሲፈጥሩበት ልማዶች ወደ ህይወት ሲመጡ እነዚህ ሐሳቦች ይረሳሉ። ከዛ የልጅነት ህልምህ እንደዋዛ ተቀብሮ ይቀራል ማለት ነው። ህልም ነበረ እንደማንኛውም ሰው፣ ግን ይህን ህልም ደግሞ ቀብረኸዋል። ሆን ብለህ ሳይሆን ስታድግ በለመድሃቸው ልማዶች ውስጥ ማሰብ በጀመርካቸው ሐሳቦች ውስጥ አብረው በሚኖሩ ሰዎችና በምትኖርበት አካባቢ ተጽዕኖ ምክንያት ይህ ሐሳብ፣ ይህ ህልም፣ ይህ የስኬት መንገድ በሐሳብ ብቻ ይቀራል፣ በውጥን ብቻ ይቀራል ማለት ነው። ይህን ሐሳብ ወይም ደግሞ ህልምህ እንዳይሳካ የሚያደርጉትን ነገሮች ማወቅህ ህልምህን እንድታሳካው ይጠቅማል። ስለዚህ እነዚህን ህልምህን እንዳታሳካው የሚያደርጉህ ህልምህን እንድትገለው የሚያደርጉህ 3 ነገሮች በዚህ ቪዲዮ ይዤልህ መጥቻለሁ። ቪዲዮውን እስከ መጨረሻው ይኸው ታተርፍበታለህ። እኔ ምን ይየለት ነኝ። ቻናሉ ደግሞ ዘውትር ወደ እናንተ አስተማሪ ክንውኖችን የማቀርብበት ቻናል ነው። ዩቲዩብ ላይ የምትገቡ አስተማሪ ቪዲዮዎችን ለማየት ከሆነ ይህ ትክክለኛው ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። የመጀመሪያው ኢንተርናል ኪለር ይባላል። ኢንተርናል ኪለር ማለት እድሜህ ያልፍና የጨዋታ እድሜህ የልጅነት እድሜህ ያልፍና ማሰብ ሲጀምር እድሜህ አስራዎቹና ሃያዎቹ ውስጥ መግባት ሲጀምር ልክ አንተ ከውስጥህ የምታስባቸው ሐሳቦች አሉ። የመጀመሪያው ለምሳሌ ፌር ኦፍ ፌለር ይባላል። ፌር ኦፍ ፌለር ማለት የውድቀትን መፍራት ማለት ነው። ሰዎች አንድ ጊዜ ከወደቁ በኋላ እኔን ልክ በዛ በወደቁበት ማንነት ነው ኮንሲደር የሚያደርጉኝ፣ እኔን የሚገምቱኝ የሚያስቡኝ በዛ ማንነት ብቻ ነው ብለህ ትፈራለህ፣ መውደቅን ትፈራለህ። ይህን ነገር አሳካዋለሁ ብዬ ጀምሬ ሳይሳካልኝ ቢቀር ከዛ በኋላ ሰዎች እኔ የምችለው ነገር ማድረግ የምችለው ነገር ያለ አይመስላቸውም ብለህ አእምሮ ውስጥ ስጋት ትፈጥርበታለህ ማለት ነው። ስለዚህ አእምሮ አንተን ምንም ነገር ለማድረግ እንዳትጀምር ይከለክልሃል ማለት ነው። ይሄ ፌር ኦፍ ፌለር ይባላል። ሌላው ኢምፖስተር ሲንድረም ይባላል። ኢምፖስተር ሲንድረም ማለት አንዳንድ ሰዎች በተፈጥሯቸው እኔ ለዚህ የሚገባ ሰው አይደለሁም ብለው ያስባሉ። እኔ ይህን ትምህርት ለመማር፣ ይህን ስኬት ለራሴ ለማድረግ፣ እኔ ይህን ስራ ለራሴ ለማድረግ የተገባው ሰው አይደለሁም፣ ይሄ የሚሆን ለነ የከሌ ነው ብለው የሚያስቡ ሰዎች አሉ። ምክንያቱም እነሱ ቆንጆዎች ናቸው፣ እነሱ አሪፍ ቁመና አላቸው፣ እነሱ የተስተካከለ አቋም አላቸው፣ እነሱ ጥሩ ተምረዋል፣ እነሱ የደህና ቤተሰብ ልጆች ናቸው፣ እነሱ እንደዚህ ናቸው፣ እነሱ የጀመሩት የሞከሩት ሁሉ ይሳካላቸዋል። ስለዚህ እነሱ ቢያደርጉት ነው እንጂ የሚሆን እኔ ላድርግ ብለው አይሆንም፣ እኔ ይህን ለማድረግ የተገባው ሰው አይደለሁም ብለው በተፈጥሯቸው የሚያምኑ በጣም የሚገርማቸው ሰዎች አሉ። የዚህ ሐሳብ ቪክቲም የሆኑ ማለት ነው። ኢምፖስተር ሲንድረም ይባላል። የዚህ ቪክቲም ናቸው። ምንም ነገር ማድረግ አይችሉም። በሌላ ሰው ውስጥ መቻል ይታያቸዋል፣ በራሳቸው ውስጥ ግን መቻል አይታያቸውም። በራሳቸው ውስጥ ማድረግ አይታያቸውም። በራሳቸው ውስጥ ስኬታማ መሆን አይታያቸውም። በራሳቸው ውስጥ ያላቸው ሙሉነት አይታያቸውም። በሌላ ሰው፣ በጓደኛቸው፣ በሚያውቁት ሰው፣ በአካባቢያቸው ሰው ግን ማለት ነው መቻል፣ ሙሉነት፣ የተስተካከለ ነገር፣ ሁሉን ነገር ማድረግ መቻል፣ ስኬታማ መሆን መቻል በሌላ ሰው ውስጥ ይታያቸዋል። ወደ ራሳቸው እዩ፣ ስለ ራሳቸው መስክሩ፣ ስለ ራሳቸው ተናገሩ፣ በራሳቸው ላይ ተማምናችሁ መስራት ጀምሩ ስትሏቸው ግን አይኔ ምንም ነገር ባድርግ የማይሳካልኝ ሰው ነኝ፣ ስለዚህ ሌላ ሰው ቢያደርገው ይሻላል ብለው በራሳቸው እምነት የሌላቸው ሰዎች እነዚህ ኢምፖስተር ሲንድረም ተጠቂ ይሆናሉ። ይሄ አንድ የኢንተርናል ኪለር ህልምህን የምትገልበት መንገድ ማለት ነው። ሌላው ፐርፌክሽኒዝም ይባላል። ይህም የኢንተርናል ኪለር አንዱ አይነት ነው። ፐርፌክሽኒዝም ማለት ትክክለኛውን ጊዜ መጠበቅ ነው። የሀገሪቱ የኢኮኖሚ ሁኔታ እስኪረጋጋ መጠበቅ፣ የሀገሪቱ ሰላም መስመር እስኪይዝ መጠበቅ፣ ነገሮች እስኪስተካከሉ መጠበቅ፣ የሚረዱ ሰዎች እስኪመጡ መጠበቅ፣
አንዳንድ ልጆች እስኪፈጠሩ መጠበቅ፣ ክልሉ ወይም ሀገሪቱ ወይም በአካባቢያችን የሆነ ኦፖርቹኒቲ ስራ እንዲመጣ እነሱ ስራ እስኪያወጡ መጠበቅ፣ እነዚህ ፐርፌክሽኒዝም ይባላሉ። ፐርፌክሽኒዝም ማለት ነገሮች ትክክለኛ እንዲሆኑ እኛ መስራት የምንፈልገው ስራ ትክክለኛው ጊዜ ደርሶ እንዲጀምር ምንድነው ኮምፎርት ዞን ላይ ሆነን ምቾት ላይ ሆነን መስራት እንዲጀምር መፈለግ ማለት ነው። ስለዚህ ከፐርፌክሽኒዝም መውጣት መቻል አለብን። ፐርፌክሽኒዝም አንድ ማሳካት የምንፈልገውን ነገር የሚገልብን ኢንተርናል ኪለር ነው። ትክክለኛውን ጊዜ መጠበቅ፣ ትክክለኛውን ሁኔታ መጠበቅ እኛን ትክክለኛ ፍላጎታችንን ሳናገኝ እንድንቀር ያደርገናል። በራሱ ትክክለኛ ጊዜ የሚሆን በራሱ ትክክለኛ ሁኔታ የሚሆን ምንም ነገር የለም። እኛ እንጀምራለን፣ ነገሩ ትክክል እየሆነ መምጣት ይጀምራል ማለት ነው። ሌላው ፕሮካስቲኔሽን ነው። ፕሮካስቲኔሽንም ሌላው የኢንተርናል ኪለር አንድ አካል ነው። ፕሮካስቲኔሽን ማለት ዛሬ ከማድረግ ይልቅስ ነገና ከነገ በኋላ ባሉት ቀኖች እጀምራለሁ፣ ቀጣይ ሰኞ፣ ቀጣይ ማክሰኞ፣ ቀጣይ ሳምንት፣ ቀጣይ ወር፣ በሚቀጥለው ዓመት እጀምራለሁ የሚል ሐሳብ መያዝ ይሄ ፕሮካስቲኔሽን ይባላል። ለነገ ሌላ ግምት መስጠት ማለት ነው። ምንም ነገር መጀመር እንዳለብህ ከተሰማህ ትክክለኛው ለመጀመር ያለህ ጊዜ አሁን ነው። ዛሬ በዚህ ቅጽበት መጀመር መቻል አለብህ። ማንበብ እንዳለብህ ከተሰማህ ከዛሬው ቀን ጀምረህ ቢያንስ 30 ደቂቃ ማንበብ መጀመር መቻል አለብህ። የሆነ ነገር ስፖርት ለምሳሌ መስራት ከተሰማህ ከዛሬው ቀን ጀምረህ አካላዊ እንቅስቃሴ መጀመር መቻል አለብህ። ብር ሴቭ ማድረግ እንዳለብህ ከተሰማህ ከዛሬው ቀን ጀምረህ ሴቭ ማድረግ መጀመር አለብህ ማለት ነው። ቀጣይ ከምታገኘው ትርፍ፣ ቀጣይ ከምትሰራው ቢዝነስ፣ ቀጣይ ከምታደርገው የሆነ ነገር እጀምራለሁ እያልክ ማሰብ ያ ፕሮካስቲኔሽን ይባላል። በጣም ብዙ ሰዎች ቀጣይ ወር እጀምራለሁ፣ ቀጣይ ዓመት እጀምራለሁ፣ ቀጣይ ሳምንት እጀምራለሁ፣ ቀጣይ እንደዚህ አደርጋለሁ የሚል ሐሳብ ነው ያላቸው እንጂ ዛሬ ነገሮችን የመከወን ልማድ የላቸውም። ይሄ ፕሮካስቲኔሽን ይባላል። አንድ የኢንተርናል ኪለር አይነት ነው ማለት ነው። ሁለተኛው ኤክስተርናል ኪለር ነው። ኤክስተርናል ኪለር ማለት ደግሞ በአካባቢያችን ያሉ ሰዎችን የምናውቃቸውን፣ የምናማክራቸውን፣ አብረውን ያደጉ ወይም ደግሞ ያሳደጉንን ሰዎች እንዲሁም ራሱን አካባቢያችንን የተመለከተ ይሆናል ማለት ነው። ይህ ኤክስተርናል ኪለር ማለት በጣም ብዙውን የሰው ልጅ ህልሙን እውን ሳያደርግ እንዲቀር የሚያደርገው ተጽዕኖ ዋናው ማለት ነው። በአካባቢያችሁ ያሉ ሰዎች ማለት እንደነሱ ተጽዕኖ የሚፈጥርባችሁ ነገር የለም። የምትኖርበት አካባቢ፣ የምታድጉበት አካባቢ ማለት እንደሱ ተጽዕኖ የሚፈጥርባችሁ ነገር የለም። ለምሳሌ በአካባቢያችሁ ያሉ ሰዎች አንደኛው ስሞል ማይንድ ካምፓኒ ይባላል። ስሞል ማይንድ ካምፓኒ ማለት ምንም ነገር ብታማክሯቸው ይሆናል ብለው የማይነግሯችሁ ሰዎች በአካባቢያችሁ መኖር ማለት ነው። አንድ ነገር ለመሆን የሚሆንበትን አንድ መንገድ አያውቁም፣ ግን 1000 ነገሮች መሆን የማይችሉባቸውን 1000 መንገዶች ግን በደንብ ጥርት አድርገው ያስረዷቸዋል። ልማር ነው ብትሏቸው፣ የሆነ ነገር ልጀምር ነው ብትሏቸው፣ ወደ ሆነ ቦታ ልሄድ ነው ብትሏቸው፣ አካባቢ ልቀይር ነው ብትሏቸው፣ አዲስ ነገር ልጀምር ነው ብትሏቸው 1000 ያ ያሰባችሁት ነገር እንዳይሳካ የሚያደርግ አሳማኝ ምክንያቶች ጠርዘው ያስረክቧቸዋል። ስለዚህ ሙሉ ሐሳባቸውን ትታችሁ እንደነሱ መኖር ትጀምራላችሁ ማለት ነው። ውሸት ፈብሪካው ሊነግሯችሁ ይችላሉ፣ ወይም ደግሞ የሚያውቁትን የሆነ ሰው ገጠመኝ አምጠው ሊነግሯችሁ ይችላሉ። እኔ ጀምሬው፣ ጓደኞቼ ጀምረውት፣ እንደዚህ የማውቃቸው ሰዎች ጀምረውት፣ የመስሪያ ቤት ሰዎች ጀምረውት፣ አንተ ያልከው ሐሳብ አይሆንም፣ አንተ ቅዠት ላይ ነህ፣ እኔም በአንተ እድሜ ይህ ነገር የሚሆን ይመስለኝ ነበረ፣ እንደዚህ የከሌም የሚሆን መስሎት ነበር፣ ጀምሮት ይህን ያህል ብር ከስሮት አክስሮት ቀርቷል። ትምህርት አሁን እኮ ወድቋል። ቢዝነስ አሁን እኮ ወድቋል። የሀገሪቱ ፖለቲካ፣ የሀገሪቱ የኢኮኖሚ ሁኔታ ሁሉን ነገር እንዳሁን አድርገውታል እያሉ በጣም ብዙ ሺህ ያሰባችሁት ነገር እንዳይሆን የሚያደርግ ምክንያት የሚነግሯችሁ ሰዎች አሉ። እነሱ ስሞል ማይንድ ካምፓኒ ይባላሉ። በአካባቢያችሁ ያሉ ተጽዕኖ የሚፈጥሩባችሁ አካላት ናቸው እነሱ። ሌላው ኮምፓሪዚዮን ቴራፒ ይባላል። ኮምፓሪዚዮን ቴራፒ ማለት ደግሞ ማለት ነው ራሳችሁን ከሌላ ስኬታማ ጋር ማነጻጸር ነው። ለምሳሌ የሆኑ ሰዎች አንድ ነገር ጀምረው በሳምንታት ወይም በወራት ውስጥ አድርገውት ከሆነ እናንተ እነሱ ባሳኩት ሳምንታት ወይም ወራት ውስጥ ማድረግ ካልቻላችሁ ዓመታትን ከፈጀባችሁ እነ የከሌ እኮ በሳምንታትና በወራት ነበር ያደረጉት፣ እኔ ግን ብዙ ጊዜ ወሰደብኝ፣ ስለዚህ ይሄ ለእኔ የተፈቀደ አይደለም ብላችሁ የጀመራችሁትን የስኬት መንገድ ማቋረጥ ነው። ይሄ ኮምፓሪዚዮን
ትራፕ ይባላል። ምክንያቱም ምን መሰላችሁ? እነሱ የሚያውቁት እናንተ ያላወቃችሁት ነገር አለ። እነሱ ያጋጠማቸው ኦፖርቹኒቲ እናንተ አላጋጠማችሁ ይላል። ለምሳሌ እነሱ ሳፖርተር አጋዥ ይኖራቸዋል፣ እናንተ ደግሞ በዛ ስራ ላይ አጋዥ ላይ ኖራችሁ ይችላል። ስለዚህ የተለያየ ጊዜ ነው የሚያስፈልጋችሁ፣ የተለያየ እውቀት፣ የተለያየ ልምድ ነገሩ ላይ ይኖራል። መጀመር ብቻ አይደለም እኮ የጀመርነውን ነገር ለመጨረስ እውቀት፣ ልምድ፣ አጋዥ፣ ኦፖርቹኒቲ፣ ድሎች፣ የህይወት አጋጣሚዎች ያስፈልጋሉ። እነዛ ክስተቶች ለነሱ ተከስተው ሊሆን ይችላል፣ ለእናንተ ግን በተቃራኒው አልተከሰቱ ይሆናል። የእናንተን ጥረት ብቻ ይፈልጉ ይሆናል ማለት ነው። የጀመራችሁትን ነገር ማቋረጥ የለባችሁ። ሁሌም ቢሆን ስኬታማ ሰዎች አያቋርጡ። ህይወት ለሚያቋርጡት ቦታ የላትም። ከማያቋርጡት ደግሞ ከእጃቸው አትወጣም። ስኬት እንደዛ ናት። ሌላ ላክ ኦፍ ሳፖርተር ነው። እዚህ ኤክስተርናል ኤንቫይሮንመንት ላይ እንደነገርኳችሁ ላክ ኦፍ ሳፖርተር ነው። ላክ ኦፍ ሳፖርተር ማለት የሚያግዛችሁ፣ በሀሳብ የሚያግዛችሁ፣ በማቴሪያል የሚያግዛችሁ፣ የሆነ ነገር ሳፖርት የሚያደርጋችሁ የሚደግፋችሁ ሰው ሊያስፈልግ ይችላል። በጣም ብዙ ጊዜ ሳፖርተራችሁ የሚመጡ በእናንተ ላይ እርግጠኛ መሆን ከጀመሩ በኋላ ነው። የሆነ ቢዝነስ ጀምራችሁ ያ ቢዝነስ ገንዘብ ጀነሬት ማድረግ ሲጀምር ባንኮች ያበድሯችኋል፣ የማታውቋቸው ሰዎች ያበድሯችኋል፣ ጓደኞቻችሁ ያበድሯችኋል። በጣም ብዙ ሰው ለእናንተ አጋዥ ነው የሚሆን ዋንስ ውጤታማ ከሆናችሁ በኋላ ማለት ነው። ወደ ውጤት በምትሄዱበት በፕሮሰሱ ሰዓት ግን ማንም ሰው መስጠት አይደለም እንዳያችሁ እንኳን ፊልም ያደርጋችሁ እንዲሰማችሁ የሚያደርጋችሁ ሰው የለም። አይዟችሁ የሚላችሁ በርቱ የሚሏችሁ ሰው የለም። ይሄ ላክ ኦፍ ሳፖርት አንድ ኤክስተርናል ኤንቫይሮንመንት ነው። ስለዚህ ይሄ ላክ ኦፍ ሳፖርትን እናንተ ማለት ነው ወደ አድቫንቴጅ መውሰድ ያለባችሁ ባላችሁ ነገር ባላችሁ ሪሶርስ ጀምራችሁ ፕሮሰሱን ጨርሳችሁ ውጤታማ መሆን ነው እንጂ መሀል ላይ ማቋረጥ ስኬታማ እንዳትሆን ይበልጥ ያደርጋል። ላክ ኦፍ ሳፖርት አንድ ምክንያት ነው። ያን ላክ ኦፍ ሳፖርት ደግሞ እንደ ምክንያት ቆጥረህ ምንም ነገር ሳትጀምር መቀመጥ ስኬታማ ሳትሆን እንድትቀር የልጅነትህን ህልም እውን ሳታደርገው እንድትቀር ያደርጋል ማለት ነው። ሶስተኛው ደግሞ ሀቢቶቻችን ናቸው ወይም ልማዶቻችን ማለት ነው። እድሜያችን አስራዎች ውስጥና ሀያዎች ውስጥ ስንገባ የምንለምዳቸው የተለያዩ ልማዶች አሉ። አንደኛ አዲክሽን ኦፍ ኮምፎርት ነው። ለምቾት ያለን ቦታ ማለት ነው። ከምቾት ቀጠና ውስጥ ወጥተን መስራት አንፈልግም። መክሳት፣ መጥቆር፣ ጊዜያችንን በጣም ዴዲኬሽን ስራ ላይ ማድረግ፣ ከጓደኞቻችን ጋር ያለውን ጊዜ ኢግኖር አድርገን ስራ ላይ ማሳለፍ አንፈልግም። መዝናኛ ቦታዎችን ትተን አብዛኛውን ሰዓት ስራ ቦታ ላይ ማድረግ አንፈልግም። አዲክሽን ቱ ኮምፎርት ይባላል ማለት ነው። ለምቾታችን ያለን ተጠቂነት ስኬታማ እንዳልሆን ያደርገናል። ለምሳሌ የተስተካከለ አቋም ሊኖረው የሚፈልግ ሰው ከስራ ተመልሶ ስፖርት መሄድ ይጠበቅበታል። ጠዋት ኤርሊ ሞርኒንግ ተነስቶ አካላዊ እንቅስቃሴ መስራት ይኖርበታል። እነዚህ ነገሮች በሙሉ ቶሎሬት ማድረግ መቻል አለበት። ረጅም ሰዓት መስራት ይኖርበታል። አንድ ሰው ስኬታማ ለመሆን ቢዝነስ ጀነሬት የሚያደርጉ የተለያዩ ስራዎች ላይ ፎከስ አድርጎ መስራት ይጠበቅበታል። ልጅነቱን፣ ወጣትነቱን እነዚህን ነገሮች መተው ይጠበቅበታል። ይህ ደግሞ ከኮምፎርት ዞን ከምቾት ቀጠና መውጣት ነው። ነገር ግን ብዙዎቻችን ምቾት ስለምንፈልግ፣ ድሎት ስለምንፈልግ፣ መዝናናት ስለምንፈልግ፣ ልጅነታችንም ወጣትነታችንም እንዳያልፈን ስለምንፈልግ ስኬታማ ሳንሆን የምንቀርበት መንገድ በጣም ሰፊ ይሆናል ማለት ነው። ሌላው ማለት ነው ሺኒ ኦብጀክቲቭ ሲንድረም ይባላል። ሺኒ ኦብጀክቲቭ ሲንድረም ማለት የተለያዩ የስኬት ሀሳቦችን ወደ አእምሯችን ማምጣት ነው። በጣም ብዙ ሰው ምግብ ቤት መክፈት ይፈልጋል፣ ጁስ ቤት መክፈት ይፈልጋል፣ ጫማ ቤት መክፈት ይፈልጋል፣ ሌዘር ቤት መክፈት ይፈልጋል፣ ኤሌክትሮኒክስ መክፈት ይፈልጋል። የተለያየ የቢዝነስ ሀሳብ አእምሮ ውስጥ ይመጣል። አንዱን ግን አይጀምረውም። የተለያየ የቢዝነስ ሀሳብ አእምሮ ውስጥ ውጥን ይልና አንዱን ግን ጀምሮ መጨረስ የለውም። አእምሮ በተለያየ ቢዝነስ ሀሳብ ስትወጥረው አንዱን ጀምሮ ስለመጨረስ ሊያስብ ታደርገዋለህ። ካላሰብክ ደግሞ ወደ ተግባር መሄድ አልችልም ማለት ነው። የሁሉም ነገር መጀመሪያ ማሰብ ነው። ማሰብ እንዳትችል ያደርጋል። ስለተለያየ የስኬት መንገድ ማሰብ አንዱን ጀምረህ መጨረስ እንዳትችል ያደርጋል። ስለዚህ ከዚህ ነገር መውጣት አለብህ ማለት ነው። ሌላው ኢንስታንት ግራቲፊኬሽን ይባላል። ይህ የመጨረሻው ነጥብ ነው። ኢንስታንት ግራቲፊኬሽን ይባላል። ኢንስታንት ግራቲፊኬሽን ማለት የሆነ ነገር በጀመርነው ሰዓት ደስታ ይሰጠናል። ለምሳሌ
ስፖርት መስራት ስትጀምር ለአንድ ሳምንት ለሁለት ሳምንት ደስተኛ ትሆናለህ። ምክንያቱም ሰውነት ዶፓሚን ስለማመነጭ ነው። የሆነ ቢዝነስ መስራት ጀምረህ ማለት ነው ልክ መስራት በጀመርክበት ሳምንታት ውስጥ በጣም ደስተኛ ትሆናለህ። የሆነ መስሪያ ቤት ላይ ተቀጥረህ መስራት በጀመርክባቸው ሳምንታት ውስጥ ደስተኛ ትሆናለህ። ኢንስታንት ግራቲፊኬሽን ይባላል። እችን ኢንስታንት ግራቲፊኬሽን ሁሌ የመፈለግ አዝማሚያ አለብን። ሁሌ ደግሞ ደስተኛ ነው። ምክንያቱም አእምሯችን ስራው የሚያመነጨውን ዶፓሚን በተነሳሽነት ስንሰራ የሚያመነጨውን ዶፓሚን እየለመደው ሊመጣና በዛ ዶፓሚን ላይ መደሰት ያቆማል ማለት ነው። ስለዚህ እኛ ካላስደሰተኝ አልሰራውም ብለን እናስባለን ወይም ደግሞ እንተወዋለን ማለት ነው። ስለዚህ እችን ኢንስታንት ግራቲፊኬሽን ወይም ደግሞ በምትሰራው ስራ ሁሌ ደስተኛ መሆን መፈለግ የለብህም ማለት ነው። ቪዲዮውን እስከዚህ ሰዓት ስለተከታተላችሁት እጅግ በጣም አድርጌ አመሰግናለሁ። እስከዚህ ከተከታተላችሁት ላይቀር ደግሞ ግን ቻናሉን ሰብስክራይብ አድርጉ። ቀጣይ ሳምንት በሌላ ቪዲዮ እንገናኛለን። ደህና ሰንብቱ።